ይሄ አጭር ዴሞንስትሬሽን የኔ ኤአይ እንዴት እንደሚሰራ ያሳያል። ሶ በመጀመሪያ የኔ ኤአይ ዶት ዴቭ የሚለው ዌብሳይት ላይ እንሄዳለን። ከዛ በኋላ አካውንት ክሬት እናደርጋለን። ሶ አካውንት ክሬት የሚደረገው ኦልሬዲ ባላችሁ የጉግል አካውንት ይሆናል ማለት ነው። ሶ ኮንቲኒው ዊዝ ጉግል ላለው ከዛ አካውንቴን መርጣለው። አካውንቴን ከመረጥኩኝ በኋላ ወደ ሲስተሙ ይገባል ማለት ነው። እዚህ ላይ 2 ስቴፖች ይኖራሉ። የመጀመሪያው አካውንት ክሬት ማድረግ ይሆናል። ኤፒአይ ኪ ክሬት ማድረግ ይሆናል። ቀጥሎ ደግሞ ያንን ኤፒአይ ኪ ላይ ገንዘብ መሙላት ይሆናል። ሶ ኤፒአይ ኪውን ክሬት ለማድረግ ሪጀነሬት ማይ ኪ ወይም ለመጀመሪያ ጊዜ ከገባችሁ ክሬት ማይ ኤፒአይ ኪ የሚለውን በተን ትጫናላችሁ። ይሄ ኤፒአይ ኪውን ክሬት ያደርጋል። ሶ ይህንን ኮፒ ያደርጋለሁ። ሶ ይህንን ኮፒ አድርጋችሁ ሴፍ ቦታ ቴክስት ኤዲተር ላይ አድርጉት። ምክንያቱም አንድ ጀነሬት ከተደረገ በኋላ መልሶ ስለሚጠፋ ማለት ነው። ቀጥሎ ገንዘብ መሙላት ይሆናል። ሶ እዚህ ጋር ለዴሞንስትሬሽን ያህል የ925 ብር፣ የ1850 ብር እና የ3700 ብር ይገኛል። ከዚህ ውጭ ግን የፈለጋችሁትን አማውንት መሙላት ትችላላችሁ። ሶ ገንዘብ የሚሞላው እዚህ በምታዩት ስልክ ቁጥር ይሆናል። ይህንን ስልክ ቁጥር ላይ የምትፈልጉትን አማውንት ወይም ከላይ የተጠቀሰውን አማውንት መላክ ትችላላችሁ። ከዛ በኋላ ስክሪንሾት አንስታችሁ ሴንድ ሪሲት ኦን ቴሌግራም የሚለውን በተን በመጫን እዚህ ላይ በሚከፈተው የቦት የኔ ኤአይ ቦት ላይ ያንን ስክሪንሾት መላክ ትችላላችሁ። ያኔ ቬሪፋይ ከተደረገ በኋላ ኤፒአይ ኪው ላይ የከፈላችሁትን አማውንት ያህል ቶፕ አፕ ይደረጋል ወይም ይሞላል ማለት ነው። ከዚህ ከተጠቀሰው ገንዘብ በላይም ወይም በታች ማስገባት ከፈለጋችሁ ቶክቶዋስ በሚለው ላይ ሊንክ ላይ በመጫን እዛኛው ቦት ላይ ኤኒ ጥያቄ ልጠይቁን ትችላላችሁ፣ እንመልስላችኋለን። ኦኬ፣ አሁን ኤፒአይን ኮፒ ካረኩ በኋላ ወደ ቱሌ በመሄድ እንዴት ይህንን መጠቀም እንደምችል አሳያለሁ። ሶ አሁን ያለኝ ቱል ኦፕን ኮድ ነው። ሶ ኦፕን ኮድ ላይ መጀመሪያ የምናደርገው ምንድን ነው? ፕሮቫይደሩን መምረጥ ይሆናል ማለት ነው። ስለዚህ እሱን ኮኔክት በሚለው ፕሮቫይደሩን መርጣለሁ። ፕሮቫይደሩን ኦፕን ራውተር የሚለውን መርጣለሁ። ከዛ በኋላ ኤፒአይ ኪ ያስገባ ይለኛል። ቅድም ያገኘሁትን ኤፒአይ ያስገባለሁ፣ ኤንተር አለው። ከዛ ቀጥሎ ሞዴል መርጣለሁ። ሶ ከ800 በላይ ሞዴሎች ይገኛሉ። ሶ ቻት ጂፒቲ፣ ክሎድ፣ ኦፕን ዌት ሞዴሎቹን ከፈለገ እንደ ኮይን፣ ሚንማክስ የፈለግነውን ሞዴል መጠቀም እንችላለን። ለዚህ ዴሞንስትሬሽን ለምሳሌ ዲፕሲክ ቪ4 ፍላሽን እመርጣለሁ። ከዛ በኋላ ኤኒ ጥያቄ መጠየቅ እችላለሁ። በዚህ መሰረት ኦፕን ኮድ ላይ ጀነሬት የተደረገውን ኤፒአይ ኪ መጠቀም እችላለሁ። ዌብሳይታችን ላይ ዶኪመንቴሽን ይገኛል። ዶኪመንቴሽኑ ለተለያዩ ቱሎች ለኦፕን ኮድ፣ ለከርሰር፣ ለክሎድ ኮድ እንዴት ይህንን ኤፒአይ ኪ እንደምንጠቀም በአጭሩ ያሳያል። እናመሰግናለን።